አሁን ቅርብ ጊዜ ልጄ ልትሞት ህይወታ ሊወጣ እኔ ያለውሽ ነው እንደ ልጄ የምትሞችልኝ ብለው ይሄው ቆማለች። ስለአጃይበቱ ዛሬ ዘፋኝ ነች። በቀደም ልትሞት ሌላ ሆናለች። ግን አሁን ቆማ የአባታችንን እንደተቀበለችልኝ ገለታ ይድረሰው። አሁንም የአባታችን እድሜ ያርዝምልን። መሳሳታለሁ፣ እጄ ይንቀጠቀጣል። ግን ስራ ነው፣ ምንም ማድረግ አልችልም። በጣም ተሰቃይቼ ነው ያደኩት። አዎ ግን ሰው እንዴት እንደዛ እንደሚያወራ አላውቅም። ጠንቋዮቹ የተነገሯቸውን ትእዛዛትን ይፈጽማሉ። በዛ በመፈጸም ውስጥ ደግሞ የሚሳብ ትውልድ አለ። አገልግሎት ነው ይሄ የሚያደርጉትና ምንድን ነው ይሄን ያመጣሁት የሜላትን ሐሳብ እንዳመጣ ያደረገኝ ምንድነው ባለባበስ ረገድ እንኳን ይሄንን ልበሱ፣ ይሄንን ተናገሩ፣ ሙዚቃችሁ ላይ እንደዚህ አይነት ሐሳቦችን ክተቱ እያሉ ትውልዱን ሳይፈልግ ለአምልኮቱ ታዛዥ ሳይሆን ነገር ግን እዛ አምልኮት ውስጥ ተሳታፊ እንዲሆንና እንዲሳብ የሚያደርጉበትን መንገድ አሁን የደረሰን ሰበር ዜና አዎ ይህ የሰበሮች ሁሉ ሰበር ዜና ነው። እሳቸውን ካወቅኳቸው አንድ 10 ዓመቴ ነው። እኔ አልፈራባቸውም፣ አላፍርባቸውም። እዚህ ሲመጡ የሚያፍሩ ሰዎች አሉ። ለኔ ሰይድና አረፊ ማለት እሳቸው ነው። ማለት ራሴን እስከ ማጥፋት ደረጃ ደርሼ አውቃለሁ። አይዞሽ ቬሮኒካ። ቃሊቲና ሽሮ ሜዳ አካባቢ ያሉ ጠንቋይ ቤቶች የሚታወቁ ሁሉ እንደነበሩ አሁን ስማቸው ቢጠቀስ ብዙዎች የሚወዷቸው ብዙ ስራ ባለቤቶች የሆኑ ሰዎች ሳይቀሩ መኪኖቻቸውን አቁመው እነዛ ጠንቋይ ቤቶች ይሄዱ እንደነበረ የሚሄዱበትን ምክንያት ብለው ደግሞ የሚያወሩት እንግዲህ በህዝብ ዘንድ ቅቡልነት እንዲኖራቸው የህዝብ መውደድ የሚባል ነገር እናገኛለን፣ ስራዎቻችን ደግሞ በቀላሉ ተቀባይነት ያገኛል በሚል ነበር ይሄዱ የነበረውና አሁን በኪነ ጥበቡ ዓለም በህይወት የሌሉ ሰዎችም በህይወት ያሉም ሰዎች መኪናቸውን በር ላይ ቃሊቲ አካባቢም ወደ ሽሮ ሜዳም አካባቢ መኪናቸውን የሚያውቁ ሰዎች ሁሉ የከሌ መኪና እስኪሉ ድረስ አብዝተው ደጋግመው እነዚህ ጠንቋይ ቤቶች ይመላለሱ እንደነበረ አጫውተውኛል። ይሄ አባታችን ማለት እስከ 700 ቦታ ላይ መገኘት የሚችሉ ናቸው። ለምሳሌ እዚህ ሆነን አሁን ያቺ ሀረር የመጣች ልጅም እዚህ እርሳቸው እዚህ ነው ያሉት። ግን ሀረር ውስጥ በተደጋጋሚ ለሊት ጫት ለመልቀም ስትሄድ ወጣ በምትሄድበት ሰዓት እርሳቸው ለቅመው እንደሰጧት ተናግራለች። 4 ቀን አለ ነው አሁን ከመጣች በተደጋጋሚ ሸማግሌ ሆኖ እንደ ጀዝባ ሆኖ ወጣትም ሆኖ ተማሪም ሆኖ አባታችን በብዙ ቦታ የሚገኙና በዓለም ላይ ያሉት ናቸው። በዛሬ ውስጥ አባታችን ሲሄዱ ሲቀመጡ ሲተኙ የሚፈርዱ ናቸው። ስሜታዊ ስለነበርሽ ይቅርታ ቬሮኒካ። አረገሱ ስላሳደገኝ በጠንቋይ ታዘው ስሜን የሚያጠፉ እንደዚሁም ደግሞ በእኔ ስኬት ተቃጥለው ጠንቋይ ቤት የሚሄዱ ድምፃውያን ዘፋኞች አሉ ስትል ሐሳቧን ሰጥታ ነበር። ምናልባት ከድምፃዊቷ ጋር የድምፅ ለዛቸው ያቀራረብ መንገዳቸው የሚመሳሰሉ ዘፋኞችን እየጠቀሱ ምናልባት እቺ ተሆነ እንዴ የሚል መላምታቸውንም ሲሰጡ እያየን ነው። ጠንቋይ ቤት ሲሄዱ ቪዲዮ ሁሉ ተቀርጸው ቪዲዮ የተላኩልን አርቲስቶች መኖራቸውንም የሚገልጥ ጉዳይ ነው የምነግራችሁ። እንግዲህ ውድ ቤተሰቦች በኪነ ጥበቡ ዘርፍ ውስጥ ያሉ የተለያዩ ባለሙያዎች ከበፊት ጀምሮ
ማለት 70ዎቹ 60ዎቹ መጨረሻዎች ላይ ጀምሮ እርስ በእርሳቸው ያለውን ፉክክር ለመድረክ ሊሆን ይችላል በሰዎች ዘንድ ተቀባይነትን ማግኘት ስኬታማ መሆን በሚል መልኩ የተለያዩ እዚሁ ኪነ ጥበብ ዘርፉ ላይ ያሉ ባለሙያዎች አዋቂ ቤት በተለምዶ አዋቂ ተብሎ ነው የሚጠሩት እነዚህ ጠንቋይ ቤቶች አብዝተው ደጋግመው እንደሚሄዱ የአደባባይ ሐቅ ነው። አንድ ድምፃውያንን ለምሳሌ ያለባበሳቸውን አስተያየት ትሰጣላችሁ እህቶች ሴት እህቶቻችንን ያንን አስተያየት በምትሰጡበት ጊዜ ተቀባይነት የለውም እና ሰው እንደሚወዳቸው እያወቁ ያንን ኮመንት እያነበቡ ነገር ግን ያንን አለባበስ ሊተው ፈቃደኞች አይደሉም። የነዚህ ምንጩ ምንድነው? ምክንያቱ ምንድነው መሰላችሁ? አብዛኛው ወደ ትውልዱ ወደ አዲሱ ትውልድ ወይም ደግሞ ወደ ማህበረሰቡ እንዲረጩት የተፈለገው መርዝ ባለባበሳቸው እዛው ነው የሚታዘዙት ጠንቋይ ቤት ውስጥ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ የዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። እንግዲህ ውድ ቤተሰቦች እንዴት አላችሁልኝ? በያላችሁበት የዓለም ጫፍ ሁሉ አስቀድሜ እንዳልኩት ሰላምታ ይድረሳችሁ። ውድ ቤተሰቦች ዛሬ አንድ ከሰሞኑን መነጋገሪያ የሆነ ጉዳይ ወደ እናንተ እንድንመጣ አድርጎናል። ከዛ በፊት ግን እኔ ሰሞኑን ስለነበርኩበት የጤና ጉዳይ አሳስቧችሁ ስለነበረ በተለያየ መልኩ በኮመንትም በተለያየ መልኩም ተጠይቁኝ ስለነበረ ስለሱ ምላሽ መስጠቴ ተገቢ ነው። አስቀድሜ ሁሉም ነገር እግዚአብሔር ያክብርልኝ። የእውነት እንዳከበራችሁኝ የምድርና የሰማዩ ፈጣሪ አንድዬ ማሰባችሁት በሁሉም ነገር ከጎናችሁ ይሁን። ስለ ጭንቀታችሁ ስለ ጥያቄያችሁ እጅግ አድርጌ አመሰግናለሁኝ። እግዚአብሔር የተመሰገነ ይሁን። አሁን ላይ ደህና ነኝ። የጤንነቴም ሁኔታ ተሻሽሎ ነው ያለው። እንደዚሁም ደግሞ በቤተ ክርስቲያንም በተለያየ መልኩም በአባቶችም ጸሎት እየተደገፍኩኝ ነው ያለሁትና ስለ ሐሳባችሁ ስለ ጥያቄያችሁ እጅግ አድርጌ አመሰግናለሁ። ውድ ቤተሰቦች ከዛሬው ርዕሰ ጉዳይ ጋር የኔን የጤንነት ሁኔታን የሚያመሳስለውን ጉዳይ ስላለ አብሬ አያይዤ የምነግራችሁ የማትጠብቁት እኔም የተገረምኩበትም ጉዳይ አለ። እሱንም በዝርዝር አወራችኋለሁ። እንዳልኳችሁ ግን ሁላችሁንም ስለ አክብሮታችሁ ስለ ጥያቄያችሁ ደግሞ እጅግ አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ። ወደ ቤተሰቦች እንግዲህ በዛሬው ዝግጅት ወደ እናንተ ይዤ የመጣሁት ሰሞኑን በአንዲት ድምፃዊት ጉዳይ ምክንያት በማድረግ ብዙዎች ጋር የደረሰ ነገር ግን እኛ ደግሞ ከዚህ በፊት በተለያየ መልኩ ፕሮግራምም ስንሰራበት የነበረው አጽንኦትም ሰጥተን ብዙዎች ሊነቁ ይገባል ስንልበት የነበረ ጉዳይ ነው። እንግዲህ ውድ ቤተሰቦች ከመነሻ እንዲሆነን ቅድም እንዳልኳችሁ አንዲት ድምፃዊት ሜላት ቀለመወርቅ ካልተሳሳትኩኝ እንደዛ የምትባል ድምፃዊት ከሰሞኑን በጠንቋይ ታዘው ስሜን የሚያጠፉ እንደዚሁም ደግሞ በእኔ ስኬት ተቃጥለው ጠንቋይ ቤት የሚሄዱ ድምፃውያን ዘፋኞች አሉ ስትል ሐሳቧን ሰጥታ ነበር። በተለያየ መልኩም ደግሞ ይህ ሐሳብ ሲንሸራሸር ነበረ። ብዙዎች መላምታቸውን ምናልባት ከድምፃዊቷ ጋር የድምፅ ለዛቸው ያቀራረብ መንገዳቸው የሚመሳሰሉ ዘፋኞችን እየጠቀሱ ምናልባት እቺ ተሆነ እንዴ የሚል መላምታቸውንም ሲሰጡ እያየን ነው። ነገር ግን ወደ ቤተሰቦች ይሄ ጉዳይ አዲስ እንዳልሆነ ሰምታችኋቸው የማታውቋቸውን ጉዳዮች እንደዚሁም ደግሞ ጠንቋይ ቤት ሲሄዱ ቪዲዮ ሁሉ ተቀርጸው ቪዲዮ የተላኩልን አርቲስቶች መኖራቸውንም የሚገልጥ ጉዳይ ነው የምነግራችሁ። እንግዲህ ውድ ቤተሰቦች በሁሉም
የሙያ ዘርፍ ውስጥ መፍትሄ እናገኛለን ወይም በአቋራጭ ወደ ስኬት መንገድ እንሄዳለን ብለው ያሰቡ ሰዎች ይህንን መንገድ በተለያየ መልኩ ሲጠቀሙት ለዘመናት አይተናል። ነገር ግን ብዙዎች ጋር፣ ትውልዱ ጋር፣ ማህበረሰቡ ጋር ፊት ለፊት መድረስ የሚችሉ የኪነ ጥበብ ሰዎች ስለሆኑ በኪነ ጥበብ ሰዎች በኩል የሚመጣ ነገር ሁሉ ደግሞ እንደ ልክ ተደርጎ ስለሚታሰብ እና ብዙዎች ያንን ጉዳይም ስለሚከተሉት በእነሱ የመጣ ሲሆን ትንሽ ማህበራዊ መቃወስ ማምጣቱ አያጠራጥርም። ስለዚህ እኛም ያ ላይ ትኩረት አደረግን እንጂ በተለያዩ የሙያ ዘርፎች ከዚህ በፊትም በእኛው ቻናል ላይ የተላለፉ አሉ። ባለሀብቶች ሀብታቸውን በተለያየ መልኩ ለማሳደግ እንደዚሁም ደግሞ በተለያየ ቢዝነስ ላይ ያሉ፣ ሆቴል ውስጥ ያሉ፣ የተለያየ ቢዝነስ ውስጥ ያሉ ሰዎች ይህንን መንገድ ሲጠቀሙ በተደጋጋሚ አስተውለናቸዋል። ወደ እናንተም ፕሮግራም አድርሰናል። የእነዚህ የኪነ ጥበብ ሰዎች ጉዳይ ግን ቅድም እንደነገርኳችሁ ብዙዎች ጋር በቀላሉ የሚደርሱ በመሆናቸው እና እነሱ የሚፈጽሟቸው ተግባራት፣ እነሱ የሚያደርጓቸው ድርጊቶች በቀላሉ የሚቀበሉ ትውልዶችንም ማግኘት የሚችሉ በመሆናቸው የእነሱ ላይ ትኩረት ማድረጋችን ልክ ነው ብለን እናምናለን። በኪነ ጥበቡ ዘርፍ ውስጥ ያሉ የተለያዩ ባለሙያዎች ከበፊት ጀምሮ ማለት ሰባዎቹ ስልሳዎቹ መጨረሻዎች ላይ ጀምሮ እርስ በእርሳቸው ያለው ፉክክር ለመድረክ ሊሆን ይችላል፣ በሰዎች ዘንድ ተቀባይነትን ማግኘት፣ ስኬታማ መሆን በሚል መልኩ የተለያዩ እዚሁ ኪነ ጥበብ ዘርፉ ላይ ያሉ ባለሙያዎች አዋቂ ቤት በተለምዶ አዋቂ ተብሎ ነው የሚጠሩት። እነዚህ ጠንቋይ ቤቶች አብዝተው ደጋግመው እንደሚሄዱ የአደባባይ ሀቅ ነው። የቅርብ የሆኑ ባለሙያዎችም በዘመኑ ያሳለፉ ባለሙያዎች በተለያየ መልኩ መስክረውትም ካሉባልታ ባለፈም መስክረውት አይተናል። እንግዲህ ይሄ ጉዳይ እስከ ቅርብ ጊዜ ድረስ አሁንም ድረስ ተከትሎን የመጣ ነው። በኢትዮጵያ ኪነ ጥበብ ታሪክ ውስጥ በብዛት የምናየው እየሆነ መጥቷል። ድምፃውያን የተባሉት በሰው ዘንድ ተቀባይነትን ለማግኘት ስራቸው ውጤታማ ይሆናል በሚሉ ስበቦችን ምክንያት አድርገው ነው እነዚህ አዋቂ ቤቶች የሚሄዱት። እንግዲህ እነዚህ ነገሮች ከጀርባ ይወሩ ነበር እንጂ ፊት ለፊት እነዚህ የኪነ ጥበብ ሰዎችን እየገለጡ ማለት ወደ አደባባይ የሚያወጡ ሰዎች ጥቂት ነበሩ ቁጥራቸው። ለዚህ ሁሉ ግን መነሻ የሚሆነን የቅርብ ጊዜ ትውስታ ነው ብዬ አምናለሁ። ብዙዎቻችሁ ታውቁታላችሁ። ታምራት ገለታ ከዚህ በፊት ክስ ተመስርቶበት ክሱንም የፍርድ ቤት ሂደቱንም ጨርሶ አሁን የተለቀቀ ይመስለኛል። የእሱ ጉዳይ ነው ብዙዎቹን ወደ አደባባይ እንዲወጡ እንዲጋለጡ ያደረጋቸው። የታምራት ገለታ ጉዳይ ወደ ሚዲያ ሲወጣ እሱ ጋር አብዝተው የሄዱ የነበሩ አርቲስቶችም ድምፃውያንም አትሌቶችም ከሱ መጋለጥ ጋር ተያይዞ ስማቸው ፊት ለፊት ለመጀመሪያ ጊዜ ማለት በሚቻል መልኩ የኪነ ጥበብ ሰዎች እንደዚሁም በተለያየ ሙያ ዘርፍ ላይ ያሉ ሰዎች ጠንቋይ ቤትን ደጋግመው እንደሚሄዱ ለመጀመሪያ ጊዜ አደባባይ ማሳየት የቻለ ክስተት ነው በታምራት ገለታ ላይ ደርሶ የነበረው። እንግዲህ ይሄ ሀቁን ፊት ለፊት ለብዙዎች ከሐሜት ባለፈ በማስረጃ እንዲያውቁ አደረጋቸው እንጂ ከዛ በፊትም እንደነገርኳችሁ ልምምዶች ነበሩ። ከዚህ በፊት አንድ ኬዝ በምሰራበት ሰዓት እንደዚሁ ቲያትር ቤት ረጅም ዓመት ያገለገሉ አንድ ባለሙያ አግኝቼ በዚሁ ተያያዥ በሆነ ጉዳይ የማውራት እድል ገጥሞ ነበረ። ቃሊቲና ሽሮ ሜዳ አካባቢ ያሉ ጠንቋይ ቤቶች የሚታወቁ ሁሉ እንደነበሩ አሁን ስማቸው ቢጠቀስ ብዙዎች የሚወዷቸው ብዙ ስራ ባለቤቶች የሆኑ ሰዎች ሳይቀሩ መኪኖቻቸውን አቁመው እነዛ ጠንቋይ ቤቶች ይሄዱ እንደነበረ የሚሄዱበትን ምክንያት ብለው ደግሞ የሚያወሩት እንግዲህ በህዝብ ዘንድ ቅቡልነት እንዲኖራቸው የህዝብ መውደድ የሚባል ነገር እናገኛለን፣ ስራዎቻችን ደግሞ በቀላሉ ተቀባይነት ያገኛል በሚል ነበር ይሄዱ የነበረውና አሁን በኪነ ጥበቡ ዓለም በህይወት የሌሉ ሰዎችም በህይወት ያሉም ሰዎች መኪናቸውን በር ላይ ቃሊቲ አካባቢም ወደ ሽሮ ሜዳም አካባቢ መኪናቸውን የሚያውቁ ሰዎች ሁሉ የከሌ መኪና እስኪሉ ድረስ አብዝተው ደጋግመው እነዚህ ጠንቋይ ቤቶች ይመላለሱ እንደነበረ አጫውተውኛል። ይሄ የሚያሳየን ምንድን ነው? በኪነ ጥበቡ ዓለም ውስጥ እንግዲህ
የተለየ ፉክክርና የተለየ ስም ለማግኘት ሀብት ለማግኘት የሚደረጉ ጥረቶች መኖራቸውን የሚያሳይ ነውና አንዳንድ ጊዜ እንደውም ብዙዎች የማትረዱት ነገር አንዳንድ ድምፃውያንን ለምሳሌ አለባበሳቸውን አስተያየት ትሰጣላችሁ እህቶች፣ ሴት እህቶቻችንን ያንን አስተያየት በምትሰጡበት ጊዜ ተቀባይነት የለውም እና ሰው እንደሚወዳቸው እያወቁ ያንን ኮመንት እያነበቡ ነገር ግን ያንን አለባበስ ሊተው ፈቃደኞች አይደሉም። የነዚህ ምንጩ ምንድነው? ምክንያቱ ምንድነው መሰላችሁ? አብዛኛው ወደ ትውልዱ ወደ አዲሱ ትውልድ ወይም ደግሞ ወደ ማህበረሰቡ እንዲረጩት የተፈለገው መርዝ ባለባበሳቸው እዛው ነው የሚታዘዙት ጠንቋይ ቤት ውስጥ። እንግዲህ ዛበሻ ሄኖክ የተባለው ጋዜጠኛ ሜላትን በተመለከተ ባወጣው መረጃ እንግዲህ ከራሷ ሰምቻለሁ ብሎ ነው ያወራው እና ባወጣው መረጃ ሰምታችሁት ከሆነ ጠንቋይ ቤት ውስጥ በጠንቋዩ ትዕዛዝ ነው ስሜን እንዲያጠፉ ያደረጉት ትላለች ማለቷን ነግሮናል። እንግዲህ ስለዚህ ትዕዛዛትንም እየፈጸሙ ማለት ወደፊት ለፊት እነዛን በጠንቋዮቹ የተነገሯቸውን ትዕዛዛትን ይፈጽማሉ። በዛ በመፈጸም ውስጥ ደግሞ የሚሳብ ትውልድ አለ። አገልግሎት ነው ይሄ የሚያደርጉት እና ምን ልል ነው ይሄን ያመጣሁት የሜላትን ሐሳብ እንዳመጣ ያደረገኝ ምንድነው ባለባበስ ረገድ እንኳን ይሄንን ልበሱ፣ ይሄንን ተናገሩ፣ ሙዚቃችሁ ላይ እንደዚህ አይነት ሐሳቦችን ክተቱ እያሉ ትውልዱን ሳይፈልግ ለአምልኮቱ ታዛዥ ሳይሆን ነገር ግን እዛ አምልኮት ውስጥ ተሳታፊ እንዲሆንና እንዲሳብ የሚያደርጉበትን መንገድ እንደሚጠቀሙ ሰምቻለሁኝ። እዛው የቅርብ የነበሩ ሰዎች ናቸው ይሄንን መረጃ የነገሩኝና መድረክ ላይ ወጥተው የምናያቸው አለባበሶችም አንዳንድ ጊዜ ተልእኮ ይዘው የመጡ አለባበሶች ናቸው። ከማህበረሰብ ከእሴት ያፈነገጡ ሲሆኑ እነዛ አለባበሶች መጠርጠሩ ተገቢ ነው ብዬ አምናለሁ። ምክንያቱም ይህንን የሚያረጋግጥልን ከዚህ በፊት የነበሩ ልምዶች ስላሉ ማለት ነው። በጠንቋዩ የታዘዙትን ልብስ ካልሆነ ለአዲስ ዓመት መድረክ ላይ የማይወጡበት የቀጣዩን ዓመትሽን እድልሽን በዚህ ልብስ ነው በሚል የበዓል ፕሮግራሞች፣ የአዲስ ዓመት መክፈቻ ፕሮግራሞች ላይ በእነዚህ በጠንቋዮች ትዕዛዝ የሚለበሱ ልብሶች መኖራቸውንም እንግዲህ ማረጋገጥ ችለናል። በአጠቃላይ ምን ለማለት ነው? በኪነ ጥበቡ ዓለም ውስጥ ያሉ ሰዎች በማወቅም ይሁን ባለማወቅ የጥልቁ የአጋንንት እስራት ውስጥ ሳያውቁ በማወቅም ለጊዜያዊ ጥቅሞች፣ ስጋዊ ጥቅሞች፣ ዝና፣ ክብር፣ ሀብት የሚሉትን ጊዜያዊ ስጋዊ የሆኑ ዘላለማዊ ያልሆኑ ለወዳኛው ቤታችን ስንቅ መሆን የማይችሉ ነገሮችን መነሻ አድርገው እንግዲህ እነዚህ የኪነ ጥበብ ሰዎች የማይሆን ዝፈቃ ውስጥ እንደገቡ ለማሳየት ነው ይሄን ጉዳይ ማውራት የሚፈልግ ነው። እንግዲህ አሁን ደግሞ ከታምራት ገለታ ኬዝ በኋላ ይፋ በአብዛኛው የወጣው በታምራት ገለታ ጊዜ ነው። አርቲስቶቻችን፣ የሯጮች፣ የተለያዩ ሰዎች የጠንቋይ ቤት ያላቸውን ልምምድ አሁን እንግዲህ ራሷ ሜላት ቀለመወርቅ አሁን ማህበራዊ ሚዲያ ላይ የሚታየው እኔን ስም የማጥፋት እንደዚሁም ደግሞ እኔ ላይ ያሉት ዘመቻዎች ከጠንቋይ ቤት ሚሽን ወስደው ተልእኮ ወስደው እያደረጉብኝ ነው ስትል እንግዲህ በአርቲስቶቹ በኩል ይሄ ነገር የተለመደ እንደሆነ አሳባቂ የሆነ ንግግር ነው፣ መልእክትም ነው ያስተላለፈችው። እንግዲህ ስለዚህ ይህንን የምንለው እንግዲህ ለተመልካቾች ነው። እነዚህም ሰዎች እነዚህ አይነት የጨለማ ቦታዎች የሚሄዱት እናንተን ውድ ተመልካቾቻችንን ለማግኘት ሲሉ ነው፣ የእናንተን ትኩረት ለመሳብ ሲሉ ነው። ስለዚህ የእናንተ መንቃት አስፈላጊነቱ እዚህ ጋር ነው። እግዚአብሔርን ማደሪያውን ይመርጣል። በቆሸሸ ቦታ ላይ ማደሪያውን አይተክልም። እንደውም ባልተመቸው ቦታ ላይ ማደሪያውን ያነሳል። በሰዎችም ዘንድ ማደሪያውን ያነሳበት መጽሐፍ ቅዱሳዊ ታሪኮች ከዚህ በፊት አለ። ሴጣን ግን ልክ እንደ ውሻ ደም ጠብ ሲል ለመላስ እንደሚጠብቁ ውሻ ነው ሴጣን። የእናንተን ፍቃድም ላይ ጠይቅ፣ የእናንተን ለሱ ምቹ ሆኖ መቅረብንም ላይፈልግ ይችላል። የእግዚአብሔር አለመኖር እሱን ኤግዚስት እንዲያደርግ ያደርገዋል። ስለዚህ ሳታውቁ በሙዚቃዎች በተለያዩ ፕሮግራሞች
ያለናንተ ፍቃድ የዚህ የጥልቁ ዓለም ስበት ውስጥ እንድትገቡ ስለሚያደርግ ብዙዎችም ደግሞ በዚህ ነው ተዘፍቀው ያሉት። ለህይወታቸው ፈተና ሆኖባቸው በብዛት እየተስተዋለ ያለው ሳያስቡት ሳይፈልጉት የገቡበት። ይሄ ደግሞ ሲሆን ምን ማለት ነው? የተወሰነ የነሱ አስተዋጽኦ አለ። ለምሳሌ ሙዚቃ ሰሜን በመሆናቸው የተለያዩ የኪነ ጥበብ ስራዎችን ሳይመርጡ የሚቀበሉ በመሆናቸው አንድ የኪነ ጥበብ ስራም አለ ከሰሞኑን አንድ ፕሮግራም ሰራበታለሁ ብዬ ማስበው። ምክንያቱም ማህበረሰቡ በዚህ ረገድ በጣም መንቃት አለበት። የኪነ ጥበብ ስራዎች እጅግ በጣም በሚያስደነግጥ መልኩ ቁጥራቸው እያደገ ነው። ኪነ ጥበብ ደግሞ ለአንድ ማህበረሰብ አስፈላጊነቱን የምንክደው አይደለም። በኪነ ጥበብ ማህበረሰብ ይታነጻል። በኪነ ጥበብ ብዙ ነገሮች ይሰራሉ። እንደዛውም ልክ ደግሞ ወደ ጥልቁ ዓለም የሚስቡ ሰዎች ይበልጥ እየተስፋፉበት ያለ ዓለም በመሆኑ እንግዲህ ውድ ቤተሰቦች እናንተም እነዚህ እንግዲህ ድምፃውያን፣ የቲያትር ባለሙያዎች፣ የፊልም ባለሙያዎች፣ የቲያትር ባለሙያዎች መድረክ በቲያትር ቤት ውስጥ ያለ የመድረክ ፉክክርን መነሻ አድርገው በተመልካች ዘንድ የሚኖርን ተወዳጅነትን መነሻ በማድረግ እነዚህ ጠንቋይ ቤቶች በተደጋጋሚ እንደሚሄዱ እንደዚሁም ድምፃውያኑ ደግሞ ድምፃቸው ተወዳጅ እንዲሆን በብዙዎች ዘንድ ተቀባይነት እንዲኖረው በሚሰሩት ቦታዎች ላይ ተወዳዳሪ እንዲሆኑ ከነሱ ውጭ ሌላ የተሻለ ሰው እንዳይኖር በሚሉ ስበቦች የፊልም ባለሙያዎች ትልልቅ የምናውቃቸው እንደውም ቅድም በመግቢያ እንደነገርኳችሁ ቪዲዮዎች ሁሉ የደረሱን ሰዎች አሉ። ነገር ግን ከነሱ ኋላ ቤተሰብም ስላለ ከነሱ ኋላ ምንም የማያውቅ ስለ ጉዳዩ ቤተሰብ በመኖሩ በነሱ ስራ መሸማቀቅ የለበትም በሚል ወደ ፊት ለፊት ልናወጣቸው አልፈለግንም። ነገር ግን በውስጥ በኩልም ለመምከርም የሞከርናቸው አሉ። ከዛም ባለፈ ደግሞ እንደዚሁ ተመልካቾችን የትኛውም የኪነ ጥበብ ስራ ስለሆነ ብቻ በፍጹም ልትታደሙት ልታደንቁት አይገባም የሚለውን ነገር ነው በተደጋጋሚ ለማንቃት እየሞከርን ያለ ነው። እና እንግዲህ ውድ ቤተሰቦች አሁን ራሳቸው ድምፃውያኑ የጠንቋይ ቤት ልምምድ እንዳላቸው አውጥተው እየተናገሩ ነው። ተዋናዮቹም እንደዚሁ አሉ። ውስጥ ለውስጥ ያወሩታል፣ አደባባይ ላይ ወጥተው እያወሩት አይደለም። የፊልም ባለሙያዎቹ ደራሲዎቹ ሳይቀር እንዲሁም ደግሞ ጋዜጠኞች ቱባ የሚባሉ ጋዜጠኞች ሳይቀሩ ድምፄ ተወዳጅ እንዲሆን ስክሪን ላይ እንዲወደድ ከሰው ልብ ውስጥ እንዲገባ በሚሉ ስጋዊ ፍላጎቶች ለዘላለማዊ ቤት ምንም እርባና በሌላቸው ስጋዊ ፍላጎቶች ምክንያት እንደዚህ አይነት ልምምዶች ውስጥ እየገቡ ነው። ይህን አይነት ልምምዶች ውስጥ ደግሞ መግባታቸው እነሱም ብቻ የሚጎዳ ሳይሆን ተመልካቹንም ሳይፈልገው ሳያስበው ወደዚሁ የጥልቁ ዓለም ልምምድ ውስጥ ሰተት ብሎ እንዲገባ እያስገደዱት ነውና መንቃት አለባችሁ የሚለውን ለማንሳት ነው። ውድ ቤተሰቦች ከዚህም ጋር አያይዤ እንግዲህ እኔም የዚሁ አንዱ ሰለባም ስለሆንኩኝ ነው። እንደዚሁ የምታውቁት ዩቲዩብ ሚዲያ ላይ ያለ ዝነኛም የሆነ ሰው እንግዲህ በእኔ የስራዬ እንዲደናቀፍ ግንኙነቶቼ የስራ ግንኙነቶቼ እንዳለ የህይወት ጉዞዬ ምስቅልቅል ውስጥ የገባ እንዲሆን የኔን ፎቶ ይዞ ጠንቋይ ቤት መሄዱን እንግዲህ ከቅርብ ሰው ከሱም ቅርብ ከኔም ቅርብ የሆነ ሰው ይህንን እንደሚያውቅና ደግሞ በዚህ ምክንያት ደግሞ ከሱም ጋር እንደተቀያየመ የነገረኝ ሰው አለ። እንግዲህ ደግሞ አለው የምላችሁን እናንተም የምታውቁት ዩቲዩበር ነው። እንግዲህ ፎቶዬን ይዞ ነው ጠንቋይ ቤት የሄደው። ፎቶዬን ይዞ ለማስጠንቆል ሞክሯል ተብያለሁኝ። መባል ብቻም ሳይሆን ደግሞ እኔም ከዚህ በፊት በደረሰብኝ የጤና እክል የመንፈስ መታወክ ምክንያት ጸበል በነበረኝ ቆይታም ያንን እንዳወራ በምጸበልበት ሰዓት ላይ ያመወራቱን አባቶችም ነግረውኛል። እዛም የነበሩ ሰዎች አንዳንድ አብረውኝ የነበሩ ሰዎችም አውርተውኛል። እና እኔም ላይ ይሄ ነገር እንግዲህ ያ ሰው አደረገ የተባለው ጠንቋይ ቤት የሄደው በእኔ ጉዳይ ጠንቋይ ቤት የሄደው የኔ ተቀባይነት እንዳይኖር የኔ ተወዳጅነት ወደሱ እንዲሄድ እንደዚህ እድል መስለብ፣ የሰዎችን እድል መውሰድ፣ የሰዎችን እጣ ፈንታ መንጠቅ፣ የሰዎችን ተወዳጅነትን የሰዎችን ስኬት ወደ ራስ መቀልበስ በሚል የሴጣን ቆሻሻ ስራ ውስጥ እንግዲህ ይሄን አምነው እግዚአብሔር ይመስገን እኔ መወደድን የሰጠኝ እግዚአብሔር ነው። በትንሽም ቢሆን ጥቂትም ሞክረንም ቢሆን ስኬትንም ትንሿንም ስኬትም ቢሆን ያደለኝ እግዚአብሔር ነው።
ጠንቋይ የሰጠኝ ነገር ቢሆን ጠንቋዩ ጋር መሄዳቸው ምናልባት ሊያስነጥቁኝ ነው ብዬ አምናለሁ። እሱ ባልሰጠበት ለመንጠቅ እነሱ ጋር መሄዳቸው ልፋት መሆኑን በዚህ አጋጣሚ ይህን ቪዲዮም ስለምታየው ወንድሜ አሁንም ድረስ እኔ ልብ ውስጥ ምንም አይነት የበቀል ስሜት የለም። ምንም አይነት ምክንያቱም ለእግዚአብሔር አደራ አሳልፎ የሰጠ ሰው የበቀል ስሜት ውስጥ ካስቀመጠ ለእግዚአብሔር አደራ አሳልፎ መስጠቱ ምንም አይነት ትርጉም ስለሌለው በዛም ስለማምን እኔ እንደዛ አይነት ሀሳብ የለኝም። እኔ እናንተንም ደግሞ ሊያድነን የሚችል አንድ ፈጣሪ ነው ያለውና የሰው ካዳሚ ባትሆን ብያምን ወንድማዊ ምክሬን በዚህ አጋጣሚ መግለጽ እወዳለሁኝ። ከዛ ይልቅ እኔን በጠንቋይ ለመጣል ከመጣር ይልቅ በርትተህ መስራት አንተን ስኬታማ ያደርጋልና ይህንንም ጉዳይ ወደ ተመልካቾች እንድትረዱልኝ የፈለግኩት ከሰሞኑን እኔ ትንሽ የጤና ጉዳይ ስለነበረ ስራ ላይ አልነበርኩኝ። ነገር ግን ማህበራዊ ሚዲያው ላይ ስመለስ ይሄ ጉዳይ በደንብ እየተንሸራሸረ አየሁኝና ረጅም ጊዜ ለፋንበት የሰራንበት ጉዳይ እንደመሆኑም ዝም ማለት አልፈለግኩኝም። ምክንያቱም ብዙ ጠንቋይ ቤቶች ላይ አርቲስቶች በሰልፍ ሲገቡ የሚያሳዩ ቪዲዮዎችን ከዚህ በፊት ስለደረሱን በጣም የተከበሩ ድምፃውያን የምንላቸው ሰዎች ጠንቋይ ቤት ተንበርክከው ሲገቡ ደንግጠው ቀርጸው የላኳቸውም ሰዎች ስላሉ እነዛን ቪዲዮዎች እጃችንም ላይ ስለነበሩ ይህን ጉዳይ ሳይ ይህንን ሀሳብ ወደ እናንተ ማድረስ የተገባ እንደሆነ ተረዳሁኝ። ከዛም ባለፈ ደግሞ እኔም ላይ ይህን ነገር በማስተናገዴ እቺም ስኬት ሆና እቺም መወደድ ሆና እግዚአብሔር ይስጥልኝ። እውነት እግዚአብሔር ይህን ማየቴም ለእኔ የእግዚአብሔር ስራ ታላቅነትን እንድረዳ ያደረገኝ ነውና በአጠቃላይ ይሄ እነዚህ ሁኔታዎች ናቸው ወደ እናንተ ይሄን ሀሳብ ይዤ እንድመጣ ያደረገኝ። በዚህ አጋጣሚ አርቲስቶቻችን ማለት የምፈልገው እግዚአብሔር ለክብር ከመረጣቸው ከክብር ወንበራቸው የሚያስቀራቸው ማንም የለምና የነገ ህይወታችሁን ከእናንተ ህይወትም አልፎ ልጆቻችሁን በነገ ህይወታቸው ላይ እየተከተለ ኑሯቸውን የሚያመሰቃቅልን የጥልቁ ዓለምን ባትገዙ ራሳችሁን ለዛም ዓለም ደግሞ አሳልፋችሁ ባትሰጡ የሚል ወንድማዊ ምክሬን። ምክንያቱም መጨረሻው ውርደት ነው። ለክብር ብላችሁ የሄዳችሁበት መንገድ የውርደት መንገድ ሆኖ መዳረሻውን ታገኙታላችሁ። ይሄ ደግሞ ሰይጣን አክብሮ አያውቅም። ሰይጣን የጊዜያዊ ስሜቶቻችን የምንደሰትበት ለጊዜያዊ ፍላጎቶቻችን የምንረካበትን ነገር ቢሰጠን ነው እንጂ በፍጹም ዘላለማዊ ህይወት የሚሰጥ እስከ ተከብረን እንድንኖር የሚያደርግ ነገር በፍጹም አይሰጥንም። በሰው መዋረድ ውስጥ የሚከብር ስለሆነ ተፈጥሮም ነው። በመልካም ነገር የሚከብር አይደለም፣ በደም የሚከብር በቆሻሻ ነገር የሚከብር በመሆኑ መጨረሻችሁ መልካም ስለማይሆን እባካችሁ ወደ ፈጠራችሁ ወደ እምነታችሁ መመለስ ብትችሉ ከዛ ጥልቁ ዓለም አገኘዋለሁ ብላችሁት ከባሰ በተትረፈረፈ መልኩ ታገኛላችሁ። ስለዚህ ወንድማዊ ምክሬን ሳትነቁት እንድትተገብሩት በአክብሮት መጠየቅ እፈልጋለሁ። ለተመልካቾች ደግሞ ለአጠቃላይ ለኢትዮጵያ ተመልካቾች ደግሞ የምታዩቸውን የኪነ ጥበብ ስራዎችን በሙሉ እንግዲህ ተመልካች ለመሆን ባትሞክሩ መልካም ነው። በእናንተ ልብ ውስጥ ገብቶ ሳትፈልጉ የሚሰራ የሚንቀሳቀስ የጥልቁን ዓለምን ነው እየተከሉባችሁ ያለው። ስለዚህ በሙዚቃዎች ላይ የምታዩቸው አለባበሶች በእናንተ ልብ ውስጥ እንዲተከሉ የተፈለጉ የሰይጣን አጀንዳዎች ናቸው። በተለያዩ ዘፈኖች ውስጥ የምታዩቸው እንቅስቃሴዎች ከሰይጣኑ ዓለም እናንተ ልብ ውስጥ እንዲተከሉ የሚሰሩ ስራዎች ናቸውና ፊልሞችን በምታዩበት ጊዜ ሙዚቃዎችን አይመከርም። እኔ ሙዚቃ አልመክርም። ነገር ግን የምትሰሙ እንኳን ብትሆኑ ከነዚህ መጠበቅ መቻል አለባችሁ። የትኛውንም የኪነ ጥበብ ስራዎች የኪነ ጥበብ ስራ በመሆናቸው ብቻ አይደለም ልትመለከቷቸው የሚገባው። በእነዚያ ኪነ ጥበብ ስራዎች ማን እንዲከብር ተፈልጓል፣ ያንን የኪነ ጥበብ ስራስ ወደኛ ያደረሰው አካል ማን የሚለውን በደንብ አድርጋችሁ ማጤን እንዳለባችሁ መግለጥ እፈልጋለሁኝ። እንግዲህ ይሄ ጉዳይ ደግሞ መፍትሄ የማያገኝም ከሆነ በሜላትም የተነሳው ጉዳይ ደግሞ መጨረሻውንም አይተን እኛ ጋር ያሉ ማስረጃዎችንም መረጃዎችንም ይዘን ምክንያቱም ቅድም እንዳልኳችሁ ቪዲዮዎች አሉ ጠንቋይ ቤቶች ላይ በተደጋጋሚ ሲገቡ መኪናቸውን አቁመው ሲገቡ መኪናቸው በሰፈር ውስጥ የሚታወቁ ትልልቅ ጠንቋይ ቤቶች በር ላይ አቁመው እዛ ገብተው ውለው የሚወጡ
አርቲስቶች መኖራቸውን የኪነ ጥበብ ባለሙያዎች መኖራቸውን የሚያሳዩ በምስልም የታገዙ ማስረጃዎችን ማቅረብ ስለሚቻል ያለውን ሁኔታ እያየን ተመልሰን የምንመጣ ነው የሚሆነው። ውድ ቤተሰቦች እንዳልኳቸው ግን እናንተ በሁሉ ነገር የነቃችሁ መሆን ይጠበቅባችኋል። ወደ ቤተሰቦች ስለ አብሮነት ቆይታችሁ እጅግ አድርጌ የማመሰግነው። እንግዲህ በተለያየ መልኩ ሀሳብ አስተያየቶቻችሁ እየደረሱኝ ነው። ስለሱም እጅግ አድርጌ አመሰግናለሁ። ውድ ቤተሰቦች ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ስለ ህይወት ቁም ነገር የምታገኙባቸው እንዲሁም ደግሞ የምትማሩባቸው ሌላኛውን የህይወትን ገጽንም የምትመለከቱባቸውን ታሪኮችን ወደ እናንተ ስለምናቀርብ በቀላሉ መከታተል ያስችላችኋል። ሀሳብ አስተያየቶቻችሁም ውድ ቤተሰቦች በኮመንት መስጫው ላይ ይቀመጥልን። ስለነበረን ቆይታ አመሰግንኩኝ። ይሄ የዘላለም ገጠመኝ ነበር። እኔ ደግሞ ዘላለም ነበርኩ። መልካም ጊዜ